ሁለት በገስተዋልና እሺ መኪናው ላይ ረዳቱ እየጫነላቸው እሳቸው ገቢና ቁጭ ብለዋል ረዳቴ ባጎ ባዳም ቢሰር ችግር የለም ፋዚ እርሱ ቃተመሻምሹ ደቅ በሉኒ ምናምን አስራት አሉ ሐሳብ እንዳይገቡት ነው ይላል ረዳት አፈቀላጤ እሺ ወሬ አታሙቅ ባጎ ባዳም ቢሰር እናትና ልጅ ነው እናት ልጅ ሲታይ ትቃብጣለች አንድ ነገር ቢሆኑ ካንተ ራስ ያልወርድም አረ ፋዚዬ ችግር የለም ምናምን ሾፌር በሚገባ ቋንቋን ንገረው ይሄ ልጅ ባጎ ባዳም ቢሰር እንዲህ እየተጨቃጨቁ በጉ ይታሰራል ጉዞ ይጀምራል አፍ የነካው መጥፎ ነው በጉ የሆነ ፒስታ ላይ ገጭ ሲል ፍጥነት ሲጨምር ወደቀ እናትየው በጎደቀች ወይኔ ሰውየው የሚይዘው የሚጨብጠው ጠፋ አበዷ እናንተ ነፍሰ ገዳዮች እዛሩ ሲላችሁ እንብላችሁ ወረዱ ጦርነት ተነሳ እሺ ትራፊክ መጣ ምንድነው ይሄው ባጋ እዛሩ ሲል እንብላው ሆም ብለው ነፍስ ለማግደል ነፍስ አጣፉብኝ እሺ በቃ እንግዲያውስ እያወቁ ከሆነ ያጠፉት እስር ቤት ከምታድሩና የዚህን የበጓጋ ከምትከፍሉት ትራፊክ ችግር የለም እንከፍላለን ስንት ነው አንዱ እናትየው በግ ብቻ 2000 እንዴ አንድ በግ 2000 ነው በቃ እኔ ጋዛ 2000 ነው እሺ በቃ እስር ቤት ከምናድር ይላሉ ይከፍላሉ ምንም ማረግ ደግሞ ራሳቸው ይሳፈራሉ እዛው መኪና ውስጥ አይወርዱ ከሹፌሩ አጠገብ ቁጭ ብለው ይሄዱ ባጎኮ አንዳንድ ሺህ ነበር የገዛውታል ሊያሳብሉት ነው ከዛ ሹፌሩ መኪናውን ቀጥ አረጋና እንዴ ታዲያ ለምንድን ነው የሁለት በግ ሂሳብ የምከፍለው ተረጋጋ ነፍሰ ገዳይ አፈለው ዝም ብላ ሲማ እና ለምንድን ነው የምከፍለው ሁለት በግ ዋጋ ለምንድን ነው የምከፍለው ሲማ እናትየው ስትወድቅ ልጅየው ዳንግጣለች እሷም ከ3 ኪሎ ሜትር በኋላ ትሞታለች አሪፍ መንገደኛ ናቸው በቃ ሹፌሩ በቃ በጣም አዘነ የሁለት በጓጋ ከፍሎ የተጨቃጨቁ ሀገራቸው ገቡ አድማጮቻችን እንግዲህ ፕሮግራማችን ይቀጥል ብዙ ጊዜ በዓል አከባበር የተለያየ አይነት ዘይቤ ያለውና ልጁ ፍሬሽ ተማሪ ነው ዩኒቨርሲቲ ገብቷልና በጣም ተጨቁኖ ተይዞ ነው ያደገውና ትን ነው በቃ እዛ ገብተው ፈታ ነውና የሆነ ጊዜ እንደዚህ አምሽቶ እየጠጣ የበዓል ዋዜማ ነገር ነውና ብር ይጨርሳል ጓደኞቹ አሉ ምናምን ሁሉም ጨርሰው የሱ ነበር የቀረው የሱም ያልቃል ምን ይሻለናል በቃ አሁን ምንድነው የምናረገው አሁን ነገ በዓል ነው ምናምን ሲባባሉ በቃ ችግር የለም እኔ ፋዘር ካልደውልልና ከጭፈራ ቤት ይወጣል የቴዲ አፍሮ ዘፈን ተከፍቷል ጥቁር ሰው ሆ ይላል ፈረንዳ ላይ ቁጭ ያለና አባቱ ጋር ደወለ ሄሎ አንተ በሰላም ነው በዚህ ሰዓት የደወልኩ ምን ሆነ ምን ባካ ቢዚ ችግር ተፈጥሮ የምን ችግር ደግሞ ምን ተፈጠረ ደግሞ በአመት ባል ምድር ምን ባካ እዚህ አንድ ጓደኛችን እኮ ሞቶ እሱን አስከሬን ቤተሰብ ጋር ይዘን ሄደን እዛንኛ አሁን መመለሻ እንኳን ብር ጨርሽ እውነት ምንድነው ከጀርባ ሆ ሚለው ምንድነው ሆ ሚለው እንትን እዚህ ሀገር ሰው ሲሞት እንዲህ ሆ እያሉ ነው የሚያለቅሱት እውነት እንዲህ ነው በጣም ሀዘን ያከራሉ ማለት ነው በጣም ያከራሉ ግን ልጁ ምን ሆኖ ሞተ እንትን የካፌ ምግብ ምናምን እዚህ አይስማማ መጥፎ ነውና በቃ አንተ ብር ጨምረህልኝ ምናምን በቃ ውጪ መላክ ካልጀመርኩ እኔም ራሴ ሞቴ ነው ማለት አዞኔ ልጅ ግን እኔ በጣም ታዝባለሁ ለምን እንዴት ከታዋቂ ሰው ጋር ነው የምማረው አትለኝ የምን ታዋቂ ሰው ቴዲ አፍሮ አይደለም እንደ የሞተው እንዴ የምን ቴዲ አፍሮ ካልሞተ ጥቁር ሰው ለምን ተከፈተ እንዴ
አባቢ ቴዲ አፍሮን ታውቀዋለህ እንዴ? እንዴት ነው የማላውቀው? አሁን አንተ ባንተ ቤት ጭስ ነህ፣ እኔ ካንተ በላይ ጨሼ አመድ ሆንኩ ሰው ነኝ። አታውቅኝም። እቤት ቁጭ ብዬ ዜና ማዳምጠን አቴ ዘፈን ጨርሼ በዜና የጨፈርኩ ነው። አራዳ አባት ነው። አዎ እንደዚህ ነው አንዳንድ አባቶች ጉዳዮቻቸው የሚወጡትና በጣም ደስ ይል ነበር እነዚህ ጉዳይ። አይ አሪፍ ነው በጣም። ጨዋታችን ይቀጥላል። እዚህ ምን ሆነ ፋዘር በግና ዶሮ ግዛ ብሎኝ ለፋሲካ ነውና ብሩን ይዤ እወጣለሁ እቆይበታለሁ እና የልጅ ብር ያዘ በቃ ማቅራት ነው እንደዚህ ነው ጨንቋል። ዋዜማውን ሳልመጣ አደርኩኝ። ጉድፈላ አፋልጉኝ ማስታወቂያ በራሱ ሰርቶ ፕሮዳክሽኑ ዋው አቀረበ። እሺ አፋልጉን ማስታወቂያ ልጄ ዘሩን አሸብር ይሄ ባግ ማግዣ ተብሎ የተሰጠው 2500 ብር ይዞ እንደወጣ አልተመለሰም። ይሄ ልጅ ያጋኛችሁ ካላችሁ አንተ ባክት አረቄ ከምትጠጣ ብር ይዘህ አትመጣም ወይ በዛ መግቢያ ፈልግ። ልዩ ምልክቱ ሲናገር ምሳሌ ንግግር ያባዛ ውስጥ እግሩ ላይ ማርያም ስመዋለች። ይሄ ልጅ ያጋኛችሁ ካላችሁ እባካችሁ ወይ ብሩ ተቀበሉ ወይስ ወደ ቤት አባሩ። የዘርዬ አባት ያፋልጉኝ ማስታወቂያዎችን አዳምጠናል። እንግዲህ አድማጮቻችን አዎ እሺ ዘርዬ እና እንደዛ ብሎ ለቀቀልሻለሁ። እቺኛው ጫታችን ደግሞ ከባለፈው ከአዩ ውሽማ የቀጠለች ናትና ያየለች ውሽማ እኔ ነኝ ብሎ ስልክ ከዘጋበት ወዲህ ሰውየው ብስጭት ይልና ምናምን አድማጭ ነበረ። እሺ እንዴ ወጋሱ ሞችዋል በቁሜ እንዲ ሬሳውኛል ሞችዋል እንጂ አንተ አይልች አቤት ነይ በዚህ ማጥራባ አናትሽ ሁለት ቦታ ሳልሰነጥቅ እውነት ትመልሻለሽ። እውነት ከተናገርሽ ተውሻለሁ፣ ከዋሸሽ አበቃልሽ። ምንድነው? ምን አናት ነገር ነው? ምንድነው? ከአንድ ሰውየው ጋር በዚህ ሰሞን አንሶላ ጋፋሻል ወይስ አልጋፋፍሽም? እንዴ የምን ሰው ምን አናት ሰውየው እኔ አላውቅም፣ ግን ሲናገር ሬዲዮ ሲናገር የሚል ሰውዬ ከሱ ጋር አንሶላ ተጋፋሻል ወይስ አልተጋፋፍሽም ተናገሪ። በሰዓቱ 2 ሜትር ከ50 በላይ አንሶላ ስለሆነ ኮርቶኔ በቃ ምን አጋፋፈናል የማሳሳብልቹ በቃ ከዛ አናቷን ተፈርሾ አርሞ ባል ያሳለፈ። አድማጮቻችን ዳና ኮኔክሽን እንደቀጠለ ነው። ቀደም ሲል የዓለም ሀገራት የትንሳኤ መሳቅም ብርቅ አይደለም እንደ ልብ እንስቃለን። ጭንቃን ነው ዳና ኮኔክሽን ነው። በዓሉን እግዚአብሔር ያውቃል። እናንተ ብቻ ፈታ ዘና ብላችሁ ፕሮግራማችንን አዳምጡ። ድርሽ ባለፈው ዓመት እንትን ፋሲካ ላይ ያው ሌሊት እንዲህ ይሰራል ወጥ ምናምን እናቶቻችን ይሰራሉ እና ፋዘር ቁጭ ብሏል እየጠበቀ ነው። ሌሊት ስለሆነ ያው ደጅ ላይ ነው እና ሲስተር እና ማዘር እየሰሩ ነው እየጠበቀ ነው። እና እኔ ተንኮል መስራት ፈለኩና ላስደንግጣቸው ብዬ በጓሩ በመስኮት ወጣሁና ድምድም እቃ ምናምን ኮኮካ ምናምን ሳረግ ማን ነው አንተ? እኔ አጋንንት ነኝ። ከሰው በላይ አጋንንት ምን ፈልገህ መጣሁ? እኔ በቃ ሰዓቴ ነው። የምን ሰዓት? ደም ጠጣለሁ። ፋዘር ነቄ ነው። ምን ነው ታዲያ 22 ዓመት ደሜ ሲጠጣ ድምጽ አላሰማም። ዛሬ ድምጽ አሰማ።
በዛ አሰናበተው። በቃ እኔ አፈርኩኝ። አንተ ደግሞ ለቀልድ ማትነው ሰው ወይ ፋዘር እና ቅድም መጥፋት ስለ ምን ትዝ አለኝ ልጆኜ እንደዚህ እፉዬ ገላ ያባረርኩኝ ሳላስበው በቃ በጣም ብዙ ርቀት ሄጃለሁ ሌላ ሰፈር ሄጃለሁ ለካ እና ሄጄ ሳላውቀው በቃ ደነገጥኩኝና ማልቀስ ጀመርኩኝ የሆነ ሰውዬ አዞ ምን ሆነ ነው መንገዱ ጠፋብኝ አላራቀሁም አዞ ና ገባ ወደ ቤታችን ይዘኝ ሄዱ ስሜ ማን ነው ዘሪሁን ነው ሰፈሬ የት ነው ሰፈሬ ስሙን አላውቀው አባቴ ስም ማን ነው አሸብርማ አሸብር በቀለማ አብዬማ እኔ ከዚህ በላይ አላውቅም አማዳ ሁሉ ዘር ማንዘር ስም ስትሸማደድ አንድ ክልፋ ከተማ ስም ማዛቃት ባለ አሁን ልጆች ነው ኮረም ሰፈር ቤት ቁጥር 213 ውሰዱ እንዴ በምን አወቁት አባቴ አሻብር በቀለ ልክ እንዳንተ ሁሌ የጠፋ ይመጣ ነበር እንዴ ይገርማል በጣም ይገርማል ያባረረ ነው እዙ እንዳንተ ማጅታበደ አባቱ ሊለጠልጠው ሲል እየተባረረ ነው የሚመጣው እንጂ ይገርማል ያባረረ ዘዋሪ የዘዋር ልጅ ለሞኖ አባቴ ትልቅ ሰው ሸማገለ አይደለም እንዴ ትልቅ ነው ስራ ምንድነው የሚሰራው ሹፌር ነው ሹፌር ባገረ ሳቂቴ በመኪና ጀመርኩ ወይ ብሏል ባለው ለማንኛውም ቤት ተመልሰሃል ቤት ተመለስኩ ዋው አሪፍ ነው አድማጮቻችን ፕሮግራማችን ዳና ኮኔክሽን ነው በያላችሁ ድርሽ ምንድነው አንድ ጓደኛ አለኝና እሺ ሰላሙ ይባላል ሰላሙ ይብዛ እሱ ሰላም አዳፍራሽ እሱ ግን ሰላም ነው ሁሌ ሰላም ነው እሱ እና ልጁ በጣም አስቸጋሪ ልጅ ነው በጣም ብዙ ሴቶች ምናምን ይተዋወቃልና ለሁሉም የተለያየ ስም ይነግራቸዋል በቃ እና የሆነ ጊዜ በጣም ቦዘኔ ነው አባቱ ቤት ቁጭ ብሏል ሶስት ሴቶች ነፍሰ ጡር ናቸው አንድ ላይ መጡ በሩን ኮኩ ማን ነው ኳኳኳ ማንን በልከት ነው ወዴት ነው እንዴት ነው ያሉ በር ከፈቱ አቤት ምን ልርዳችሁ እኔ ቢንያም ፈልጌ ነው አንጂስ እኔ ደግሞ ሄኖክ የለም ሄኖክም ፈልጌ ነው አንጂስ ፈጠነ ቤት አይደለም ፈጠነ ፈልጌ ነው ሶስታችሁ የምትሉት ሰውዬው የለም ይቅርታ አድርጉልኝ ይቅርታ ሶስቱ ከቦርሳቸው ውስጥ የልጁን ፎቶ ያወጡና ቢንያም ማለት ሄኖክ ያ ሰላሙ ማን ነው ሄኖክ ማለት ይሄ ነው ፈጤ ሄኖክ ሶስታችሁ የምትሉት የኔ ልጅ ሰላሙን እንደ ፈልጋ ነው ላገዘው አሁን እሱ የለም ግን ጉዳዩ ምንድነው አባቱ ነኝ እኔ ለሱ የሰባት ወር እርጉዝ ነኝ ዋው ጭራሽ አንጂስ እኔ 8 ወሬ ነው በአንድ ወር ልዩነት ይገርማል እሺ አንጂስ እኔም 8 ወር ጭራሽ ደረባሽ ከዛ ልጆች እኔ ማቸም ልጅ አለኝ አልጨክንም ግን ምን ላድርግ በተለያየ በሶስት ሰው ስም የተከፈተ አካውንት ስለሆነ ብቻዬን ማንቀሳቀስ አልችልም በወንጀልም ያስጠይቀኛል የሶስት ሰው ስም እንዴት አካውንት ብቻ ያንቀሳቅሳለሁ እውነታቸው ነው ሴቶቹ በጣም ይበሳጫሉ በጣም ባለጌ ሰው ነው በጣም እናዝናለን እርሱ ልጆችን መምከር መቆጣት ሲገባውት ጭራሽ እኔ ማን ብለው መቅጣሉ በጣም ነው እናዝናው ልጄ እንዲህ የሚማክረው ካንቺ ጋር ሊተኛ ነው ብሎ ነግሮኛል ወይ
አንቺ ራስሽ ካንተ ልጅ ጋር ሊጋዳም ነው ብለሽ ለኔ አሳውቀሻል ወይ? ምን ብዬ ነው ልጅ የምመክረው? ነው በጣም ጥሩ ህግ እኮ አለ፣ ለሁሉም ነገር እኮ ህግ አለ። እናዝናለን በጣም ግን ልጆትን ፍርድ ቤት እንገትረዋለን። ልጅ አትድካሚ ምን ማለት ነው? አቃቤ ህጓም ዳኛውም ካሱ አንድ ልጅ አርግዘዋል። ለዛ ትክክለኛ ፍታት አገኘ። ለዛ በቃ ይቅርባችሁ ብለው ሰላሙ ይጥዋ ሰላሙ አሉት። ግን ስም መልአክ ያወጣል የሚሉት እውነት ነው? አሁን እውነት የዚህ ስም ልጅ ስም መልአክ ነው ያወጣው? ራሱ አባቱ ነው እንጂ ያወጣው።